አዲስ አለም እባላለሁ። ሙዚቀኛና ዘማሪ ነኝ። እግዚአብሔርን ቤተክርስቲያን ውስጥ ሙዚቃ በመጫወት በመዘመር እግዚአብሔርን አገለግላለሁ። በጌታ ቤት ነው ያደግኩት። ፋሚሊዎቼ ቤተሰቦቼ በጌታ ናቸው። ያው እዚህ ፈረንሳይ ለጋሲዮን አካባቢ ነው ያደግኩት። ይሄን ይመስላል። ስፒሪቹዋል ዓለም የተለማመድኩትኝ በጣም ልጅ ነበርኩኝ። ሜቢ ወይ 10 ወይ 11 ዓመቴ ላይ አካባቢ ነው። ትንሽ ፈኒ ያደርጋል እና ስኳር ሰርቄ ከቤት ቃምኩኝና ወደ ውጭ ወጣሁ እና አስተሳሰብ ወደ 7 ሰዓት አካባቢ ይሆናል እና ሆሊ ጎስት በውስጤ መጣ። ያ ነገር ልክ እንዳልሆንኩኝ ተሰማኝ። እንደሰረኩኝ አይነት ፊሊንግ አደረኩኝና ንስሐ ስገባ ወደ ሆሊ ጎስት አገኘኝ። በልሳን መናገር ጀመርኩኝ። የመጀመሪያ ጊዜ መንፈስ ቅዱስን ያገኘሁበት ታይም ቦታውን አውቀዋለሁና በልሳን የተናገርኩበት መንፈስ ቅዱስን ያወቅኩበት አጋጣሚ አለ 11 ዓመት አካባቢ ላይ። እሱ ለኔ ትልቅ ቦታ ጊዜና ሰዓት። በክርስትና ህይወቴ በወጣትነቴ ያጣሁት ነገር የለም። በዙሪያችን ብዙ ነገሮች ነበሩ። እግዚአብሔር ግን ማስተዋልን ሰጥቶ የነበረ ብዙ ነገሮችን ማስተዋል ይችል ነበረ። ብዙ ሰዎች ጠፍተዋል። ብዙ ሰዎች ከመንገዳቸው ወጥተዋል። እግዚአብሔር ይጠብቀኝ ነበር በላይፌና በመንገዶቼ ላይ። በጣም እንደዚህ የተሳለኩበት ነገር አልነበረም። እንደማንኛውም ወጣት እንደማንኛውም ሰው አድጌያለሁ። ከባድ ነገሮች ገብቼ አላውቅም። እግዚአብሔር ግን ረድቶኛል። ክርስቶስን በማገልገል ያተረፍኩት ነገር ብዙ ነው። መኖሬ ክርስቶስን በማገልገል አሁን ያለሁበት ደረጃ አገልግሎት ውስጥ በመሆኔ ነው። እንደማንኛውም ሰው ብዙ ነገሮች አድርጌያለሁ። ያለሁበትን ሰፈር መጥቀስ እችላለሁ። ጥሩ የማይባል ሰፈር ነው፣ ግን መንፈሳዊ ነገር ውስጥ ስለገባው ህይወቴን እግዚአብሔር ይታደገው ነበር ከማይሆኑ ሰዎች፣ ከመጥፎ ነገሮች። ወደ ሙዚክ ኢንጆይ ማድረጌ፣ እግዚአብሔር ማገልገሌ፣ ቸርች ውስጥ መሆኔ፣ አገልጋይ መሆኔ ህይወቴን በጣም ፕሮቴክሽን አድርጎልኛል። ፍሬንድሺፖቻችን ላይ ክሎዝ የሆነ ነገሮች አሉ። ያለውበት ቸርች፣ ያለውበት አካባቢ፣ ያለውበት ሰፈር በጣም ክሎዝ ነንና ሁላችንም የተገለጠ ነገር ውስጥ አንገባም። መጥፎ የሚባል ነገር ውስጥ አንገባም። ብገባም ለሁሉም ሰው የተገለጠ ነው። እርስ በርስ በጣም ቻሌንጅ እንደራረጋለን። እኔ ወደ መጥፎ ቦታዎች ሲሄድ ደግሞ ጓደኞቼ ወደ ሌላ በማይሆን ወይ ውስጥ ሲሄዱ እርስ በርስ በጣም እንተዋወቃለን እና ወዲያው ቻሌንጅ እንደራረጋለን። በጣም ክፉ የሚባል ነገር ውስጥ አልገባውም እና ያ ነገር ጠቅሞናል። አንድ አካባቢ መሆናችን፣ ቸርች በጣም ብዙ ጊዜ ማሳለፋችን እሱ በጣም ለህይወቴ ጥሩ ነገር ነው። በጣም እንትን ያልኩበት የወረድኩበት ምናምን ላይፍ ምናምን የለም። ለእኔ ክርስትና መኖር ነው። መኖር ማለት ኢየሱስን መናገር፣ ኢየሱስን መስበክ። ዋናው እዚህ ምድር ላይ መኖርበት ዓላማ ስለ ኢየሱስ መናገር፣ ስለ ኢየሱስ ማውራት ነው። ለእኔ ያ ነው ክርስትና ባጭሩ። አስታውሳለሁ አገልግሎት የጀመርኩበትን 2003 12 ዓመት አካባቢ እንደዛ አካባቢ መሰለኝ። ኤግዚቢሽን ማዕከል መሰለኝ። እዛ የክሪስማስ ፕሮግራም ነበረ። በጣም ብዙ ከአዲስ አበባ የፕሮቴስታንት ልጆች ተሰብስበን እዛ ፕሮግራም ነበረ። ወደ በጣም ብዙ ሺህ የሚሆኑ ህዝቦች። የመጀመሪያ አገልግሎቴን እዛ ነው ከጓደኛዬ ጆሲ ጋር ለመጀመሪያ ጊዜ የቆምነውና አስታውሰዋለሁ። እሱም ጥሩ ጊዜ
የሚገርም መዝሙር ዘምረን በጣም የተጨበጨበልን ከኛ በጣም ብዙ ነገር ነው አፕን ያደረገው እና ያኔ እሱ ምን ተረሰው አገልግሎትና ስራን አብሮ ማስኬድ ይቻላል። አጋጣሚ ሆኜ አገልግሎት ላይም ስራ ላይም ላይ ያለሁት ስራዬን በስትክክል እሰራለሁ። እግዚአብሔርን በማገልግልበት ሰዓት ደግሞ እግዚአብሔርን አገለግላለሁ። ምንም ችግር የሚያመጣ ነገሮች የሉም። እንደውም ሞር ጠንካሮች እንድንሆን ሪስፖንስ እንድንሆን ያደርገናል። ቸርች ውስጥም ኃላፊነት እንዲሰማን ያደርገናል። ስራ ቦታዎችን ላይም ኃላፊነት እንዲሰማን ያደርገናል። አገልግሎትና ስራ አብሮ ማስኬድ በጣም ይቻላል ያስባሉ ካለኝ ልምድ ካለኝ ኤክስፒሪየንስ። ሙዚቃ የጀመርኩበት ነገር በጣም ይገርማል። ሜቢ ወይ 10 ዓመቴ ነው የሚሆነው ወይ 10 ምናምን ዓመቴ ላይ በጣም አስተውሳለሁ። በጣም ልጅ ነበርኩኝ። ጆሲ የሚባል ልጅ አለ፣ አሴምብል ኦፍ ጋድ ያለ ልጅ። እሱ ድራም በቤቱ ይጮት ነበር፣ ይደበድብ ነበርና እነሱ ቸርች ያላቸው ኳየርና ያላቸው አታችመንት በጣም ሰፊ ነው እና ይዘምርልኛል መዝሙሮቹን እየመጣ ምናምን። በጣም በሚውዚክ ድራም በሚጫወተው በጣም ወሰድ ነበር፣ በጣም እሳብ ነበረ። መሄድ አለብኝ አንተ ያለበት ቦታ አለኝ። ጀርመን ስኩል ሄድኩኝ። ጀርመን ስኩል ድራሞች፣ ፒያኖች ምናምን ነበሩ። አጋጣሚ እዛ ሄደን ሚውዚክ በጣም ውስጤ እየገባ ሄደ። ድራም መጫወት ጀመርኩኝ። በድራም ነው ወደ ሚውዚክ ዓለም ውስጥ የገባሁት። አጋጣሚ ያ ነው። ከዛ በኋላ ድራም እያለ እያደገ ወደ ዝማሬ ድምፄ በጣም ቆንጆ እንደሆነ አወቅኩኝ። ከዛ በኋላ ሄድኩኝና ቸርች አስተውሳለሁ። ሙሉንጌል ቸርች ውስጥ ሄጄ የሰንዴ ስኩል አስተማሪ አለች ዲቦራ የዋላሸት የምትባል ሄድኩኝና ድምፄ ያምራል፣ ገና ላይ መዘመር ፈልጋለሁ አልኳት እና አየችኝና እርግጠኛ ነህ አለችኝ። አዎ ምናምን እስቲ ዘምር አለችኝ። ዘመርኩኝ። በጣም አስገረምኳቸውና ሄድኩኝና ነገርኳቸው ለሚስ በቃ መዘመር እንደምችል አሳመንኳቸው። እድሉ ተሰጠኝ። እያለ ወደ ፒያኖ ኢንስትሩመንቶች እየተጨመሩ የሙዚቃ ያለኝ እውቀት እየጨመረ መጣ። አሁን ላይ ላለሁበት ደረጃ ደረስኩኝ። የመጀመሪያ መዝሙሬን አስታውሰዋለሁ። ስቲል ነው አለ እግዚአብሔር በረዳኝ አቅም የመጀመሪያ መዝሙሬ ቢሆንም ጥሩ ነገር ስላለው እሰራዋለሁ ብዬ አስባለሁ። እግዚአብሔር ከረዳኝ አስተውሰዋለሁ፣ በደንብ አስተውሰዋለሁ። በልጅነቴ ከኔ የማይጠበቅ ግጥሞችና ዜማዎችን ነው ያንን የሰራሁትኝና ስቲል አሁን ካለው ሙዚቆች ሀሳብ ጋር በጣም የሚቀራረብ እገረማለሁ። አንዳንዴ እንዴት እንደዚህ ልጽፍ ቻልኩ ወይም ደግሞ እንደዚህ የዜማ ድርሰት እንዴት ሰራው ይመር ለራሴ እገረማለሁ። ለኔ ልዩ ቦታ ያለው የመጽሐፍ ቅዱስ ጥቅስ መዝሙረ ዳዊት ምዕራፍ 23 ላይ ያለው ነው። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለምለም መስክ ያሳድረኛል፣ በዕረፍቱ ዘንድ ይመራኛል። ነፍሴን መልሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብራመድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝህ እነሱ ያጸናኑኛል። በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬ የተረፈ ነው፣ ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። አሜን። ይሄ ነው የሕይወቴ ትልቁ የመጽሐፍ ቅዱስ ክፍል። እሺ፣ በጣም ወደው መዝሙር የታምራት ኃይሌን በእንባና በጣር የሚለው መዝሙር በጣም ወደዋለሁ። እንደ አባቶቻችን እንግዲህ በጣም ብዙ ያለፍኩበት ላይፎች ባይኖሩኝም በትንሹ እግዚአብሔር ብዙ ያሳለፉኝ ነገሮች አሉ በህይወቴ ላይ። አለዛ ነው በእንባና በጣር በጭንቅ በመከራ በእሳት ውስጥ አልፎ ህይወቴ ተገራ የሚለው መዝሙር በጣም ልቤን ይነካኛል። መንፈስ ቅዱስ በዛ መዝሙር ውስጥ ሆኖ ያወራኛል። እዛ ነው የምወደው ይህ መዝሙር። በእንባና በጣር በጭንቅ በመከራ
በእሳት ውስጥ አልፎ ሕይወቴ ተገራ ማዕበሉ ነፋሱ ሰራኝ ደህና አድርጎ ጠላት ለክፉ ሲል ሆነልኝ ለበጎ። ላይፌ ላይ ብዙ ሰዎች አሉ መመስገን ያለባቸው፣ ወደ ሙዚቃ እንድገባ ያደረጉኝ ሰዎች አሉ። ስም እንግዲህ ይከብደኛል ስም መጥራት። በጣም ብዙ እኔ ላይ ለፍተዋል። ሙዚቃ ላይ በጣም እኔ ሰፖርት ያደርጉኝ ሰዎች አሉ። አገልግሎቴ ላይ እግዚአብሔር ይባርካችሁ። ስማችሁን ያንዳችሁን ጠርቼ ያንዳችሁን መቶ ስለማልችል እግዚአብሔር ይባርካችሁ። ህይወቴ ላይ ብዙ አሻራ ይጣላችሁ ስለምታውቁት እኔ ላይ ስለለፋችሁ ታውቃላችሁ። እግዚአብሔር ይባርካችሁ። ዞቢ ዩቲዩብ ቻናል ሰዎች መጥተው ላይፍ ሼር የሚያደርጉበት ዩቲዩብ ቻናል ነው። ሁላችሁም ዞቢ ዩቲዩብ ቻናልን ሰብስክራይብ እንድታደርጉ በጌታ ፍቅር ለምናችኋለሁ። የተለያየ ነገር መደገፍ የምትፈልጉ ሰዎች መደገፍ ትችላላችሁ። በገንዘብ በጸሎት ጎናችሁን ትቆሙ በጌታ ፍቅር ለምናችኋለሁ። ዞቢ ዩቲዩብ ቻናል